የያቡ ቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። ባለፈው ጊዜ እኔ አሜሪካን ሀገር ውስጥ ባለሁበት ሰዓት ላይ አንድ ግጥም ልኬላችሁ ነበር። ምን አለ ሀገራችን እንደ አሜሪካን ሆና ብናያት የሚል ግጥም። ያላያችሁ ተመልከቱልኝ። ከዛ በተረፈ ግን ሀገርን እንደዚህ ትወዳላችሁ? ይገርማችኋል 20 ዓመት አሜሪካን ሀገር ስኖር እስካሁን ዜግነቴን ሳልቀይር በኢትዮጵያዊነቴ ኮርቼ ተደስቼ እየተመላለስኩ በአገሬ ላይ አነስተኛ መኖሪያ ቤት ሰርቼ በዚህ በመኖሪያ ቤቴ ሃይማኖቴን አጥብቄ ለመኖር የምፈልግ ሰው ነኝ። በእርግጥ እያሳሰበኝ ያለ ደግሞ አንድ ጉዳይ አለ። እርስ በርሳችን እንስማማ፣ እንታረቅ። አገራችን እንደ ውጭው ዓለም ለመሆን እስቲ ጥረት እያደረገች ስለሆነ ያለውን ነገር እስቲ አብረን በጋራ አገራችን ለውጥ ብዬ አቅርቤላችሁ ነበር። አሁን ደግሞ እስቲ ምናልባት ይህን ሁሉ ካቀረብኩ በኋላ እውነትስ አምላክ ተቀይሞን ይሆን? እስቲ ጊዜው ማረነ ክርስቶስ። አምላካችን ብሶታችንን ይስማን ይመልከተን። ጊዜው ማረነ ክርስቶስ እንበል ተስማምተን። ሁሉ የማይሳነው ጌታ ለእኛ ሲል ሲገረፍ ሲንገላታ በቀራኔው ላይ ሲሰቀል ሳይ መከራ ከእናቱ ጋር ያሳለፈው ሐዘን መከራ በተራ በተራ ይህ ሁሉ እኮ ለእኛ ሲል ነበር ያስተምረን ሲመክረን ሲናገር። አሁን ግን ጌታችን ተቀይሯል፣ ኃጢአታችን በዝቷል። እግዚኦ ማረነ ክርስቶስ እንበል፣ እንሰምር፣ እንቀባበል። እግዚኦ ማረነ ክርስቶስ እንበል። አቤቱ ማረኝ ያላንተ ማን አለኝ፣ ይቅር በለኝ እንበል። ምዕመናን በአንድ ላይ አይናችንን ሰብስበን ወደ ላይ እንበል። እግዚኦ ማረነ ክርስቶስ። ወንድም በወንድሙ ሲገድል፣ ልጅ አባቱ ላይ ሲጨክን፣ ሰፊ አገር እያለን ልንገስ በእንንገስ እንጣላለን። የእናት እንባ የሐዘን ዋይዋይታ በየክፍለ ሀገሩ የጥይት ሩምታ። ምን አለ አንዳችን ለአንዳችን ብንገዛ የሰው ደም ባይፈስ እንደዋዛ። እግዚአብሔር የሰጠን አጭር ዕድሜ እንኑርባት ከማለት ይልቅ አገርን አውድሜ ያው የአንድ ሀገር ሰዎች የአንድ መንደር እርስ በርስ ለመጠፋፋት ስንደረደር አምላካችን ከኃጢአታችን አንጻን ከክፉ በደላችን በዛች ኃጢአት እንዳልሆናት ሁሌ አዎ ይቅር በለን ለምንሃለው ከፊት ቆሜ ይቅር በለን ሁላችን ይቅር በለን እባክህ ለሀገራችን ሰላም አሁን ይቅር በለኝ ከፊት ወድቀው ከፊት ወድቀው ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን ሲሰጠን አጭር ዕድሜ ለዛች ለማትበቃው ግፋ 80 ዓመት ለማታልፍ ዕድሜያችን ምን አለ እህቴ ወንድሜ ተባብለን
መኖር ሲያቅተን ጦርነትን እርስ በርስ አውጀን እባክህ ጌታ ሆይ ስማን፣ እባክህ ይህችን ውብ አገራችንን እንደፈጠርክልን ሁሉ እርስ በርስ አንዳችን ከአንዳችን አስማማን። እኛ ሰዎች እግዚአብሔር ሆይ ይቅር በለን። እኛ ሰዎች አጥፍተናል፣ በድለናል፣ እንደ ቸርነት ይቅር በለን። ተስማምተን ዘረኝነትን አጥፍተን ከአንዱ ሀገር ወደ አንዱ ሀገር ሰርተን ዘምተን ለመኖር አውቀን እንደ ቸርነት ይቅር በለን። አንድ አድርገን አስማምተን አኖረን። በአንድ በኩል ከተማ ሲለማ፣ በአንድ በኩል ጦርነት አላቆም ተብሎ እርስ በርሱ ሲዳማ ሲቆስል፣ መሬታችን የደም ከልብ ስናይ ስንሰማ፣ ኑሮ ደግሞ ተወዷል ተብሎ ላይ ሲያሽያቀብ ስናይ ምን አለ ሀገራችንን ልባችንን ብናደርግ ወደ ሰማይ። ግራ ከተጋባን ጌታችን ሀገራችን ለምታለች ሁሉ ነገር ተስማምተን መኖር ሲገባን ሀገራችን ሲስፋፋ ድህነት ሲጠፋ መድኃኒታችን ይቅር በለን። እርስ በርስ የሚያጋድለን ጥፋታችን ነው። አንተማ ፀሐዩን ዝናቡን ሰጥተህ ሁላችንንም እንድንኖር በአንድ ላይ አስማምተን፣ እኛ ግን መኖር አቃተን። እውነት ኃጢአታችን በዝቷል። ፈጣሪያችን ፊቱን መልሷል። እባክህ ከፊቱ ወድቄ አንተን ስለምን መውደቄን ተመልከት አምላከ ብርሃን። በየቲክቶክ በዩቲዩብ የምናዘጋጀው በአንድ በኩል መልካም ሲሆን በአንድ በኩል መጥፎ ነው። ነገሮችን እርስ በርስ ከማባባስ ሁላችን ጥሩ ጥሩ ዜና ብናሰማ፣ አንዱን ከአንዱ ባናጋጭ፣ እርስ በርሳችን ብንስማማ። መጨረሻ አድማጮቼ እስቲ ልደምድመው የልቤን አውጥቼ። አገራዊ ምክክሩ ጀምሯል። ሁላችን ለሰላም መሳተፍ ይኖርብናል። ጦርነት አቁሞ ሁሉም በአንድ ዓላማ ምንም ሳያንገራግር ሳያቅማማ በሀገራዊ ምክክሩ በእውነት አውሩ። በቀጣዩ 5 ዓመት ዋይ ዋይታው ቀርቶ ስለ እውነት የነገሰው ነግሶ፣ ገበሬውም አርሶ፣ ተማሪ ወደ ትምህርቱ፣ ሁሉም በሙያ በእውቀቱ እንድንኖር በእፎይታ እንሳተፍ ጠዋት ማታ። በሰላም ኑሩ ተነጋገሩ ይለናል የኛ ጌታ፣ ሁሉም እንዲያገኝ እፎይታ። በጸሎት ሲጀመር ምክክሩ ሲቆሙና ሁላችሁም ጸልዩ፣ ሁሉንም ነገር ለእግዚአብሔር ክብር አድርጉት ይላልና አቤቱ አምላካችን እግዚአብሔር ሆይ ሰማያትን የዘረጋ ምድርንም የመሰረትክ የሰውንም ሕይወት በውስጡ የሰራ ውለታህ ብዙ ስጦታህ የማይነገር አብሮን ጌታስ አለ ከነ ክብሩ። በጸሎት ተጀምሯል። አዎ በጸሎት ተጀምሯል። አገራዊ ምክክሩ ቀጥሏል። ጎበዝ እባካችሁ ብልጥ እንሁን፣ እንታረቅ፣ እንስማማ፣ ሞኛ እንሁን። ጎበዝ ብልጥ እንሁን፣ እንታረቅ፣ እንስማማ፣ ሞኛ እንሁን። ቲክቶኩንም ዩቲዩብንም አቁመን ለአንድ ዓላማ ብንቆምማ እቺ ሀገር የት በደረሰች የት በሄደች እንደምናየው ጅምር ፍጻሜዋም ያምር ነበር። እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ሰላም ያደርግልን። አመሰግናለሁ። እወዳችኋለሁ። ቴንኪው